Hi guys, እንዴት አላችሁ? ሁሉ ሰላም? እኔ ደህና ነኝ አልሐምዱሊላህ። እስኪ ዛሬ ጁማ ነው። ዛሬ አልሄድም። ቤተሰቦቼ ዘንድ ውስጥ ይመጡ ድረስ ቡና እናፈላለን። ቤቱን ጨስ አድርገን እንጠብቃቸዋለን። ስለዚህ መለባበስ አለብን። የቡና ቫይብ መኖር አለበት እና መለባበስ ጥሩ ነው። ቡና ለማፍላትም ቢሆን ግድ ነው። ጥሩ ሙድ የለኝም። ጠዋት ስነሳ ደስ የማይል ኒውስ ነው ሶሻል ሚዲያ ላይ ሰማሁት እና ብዙም አሪፍ ሙድ የለኝም። ግን ደግሞ ግድ ነው ቡና ማፍላት። እነሱ ስግድ ውስጥ የሚመለሱ ድረስ ግማሾቹ ከስራ ነው የሚመጡት፣ ግማሾቹ ከጁማ ሰዓት ነው የሚመጡት። ቡና አፈላለን እና ብዙም ደስ እያለኝ አይደለም፣ ግን ደግሞ በቃ ግዴታ ነው ቤት ማሟሟቅ ምናምን ነገር። ኤኒዌይስ በዚህ አጋጣሚ ለመላው አድናቂዎቹ እና ለቤተሰቦቹ ብቻ ለሁሉም ለኢትዮጵያ ሕዝብ መጽናናቱን እመኛለሁ። መጽናናቱን ይስጣችሁ። በጣም ሁላችንም የምንወደው አርቲስት ነው በሞት ያጣነውና አላህ ያጽናናው ይባላል። እንግዲህ መሰበር ነው። ሁላችንም ወደዛው ነን እና እንደዚህ የተባለ ተዋለ። ቡናዬን ቆላኝ፣ አሸተትኳቸው። እህቶቼ ነበሩ፣ ሌሎቹ እንኳን አልመጡም እና አንድ ሰው ነበረ ቡና የሚጠጣልኝ ሌሎቹ እስኪመጡ ድረስ። ቡና እኔ ራሴን ማሞኝ ስለነበረ ላፍላና አንዳንድ ሲኒ ጠጣ። ከዛ እነሱ ሲመጡ ድጋሚ ይፈላል የሚል ሀሳብ አመጣሁኝና ቡናዬን ማፍላት ጀመርኩኝ እላችኋለሁ። እነሱም ሳይመጡ ዋናው ጠጪ ለነገሩ አጠገቤ ነበረ፣ እያወራኝ ነበር። ቡና እስከ 3ኛ ድረስ የሚጠጣ ሰው አለ። ዋናው እሱ ነው። እሱ ደግሞ ነበረ። ቡናችንን አፈላን። የእጣን ወጪ ሊገለኝ ነው። በዚሁ እጣን ስፖንሰር ማድረግ የምትፈልጉ ሰዎች በዚሁ ፕሊዝ። እና ደግሞ ቻናሌን ሰብስክራይብ አድርጉ እንጂ ምንድነው እኔ በዩቲዩብ ልምጣ ነው መጣሁ። እና ሰብስክራይብ እያስደረጋችሁ አሁን ይሄን የመሰለ ቡና የሚያፈላላችሁ ሰው አለ። እንደዚህ እጣን ምናምን የሚያጨጭስላችሁ ሰው የለም። ስለዚህ ሞር እንደዚህ አይነት ቭሎጎችን ወደ ውጭ ወጥቼ ምናምን ነገር እንድቀርጽ ደግሞ ሰብስክራይብ አድርጉ እና እያያችሁ ላይክ ሼር ምናምን አድርጉ። አይከፈልበትም እና ብናበረታታት ስችልች ብላችሁ ሰብስክራይብ ታደርጉ ምንም አትሆኑ። ቡና እንድጠራችሁ አፍልቼ ማለት ነው። በቡና በማፍላት በጣም የተካንኩ ነኝ። ባይዘው ይኸው አያያዜ፣ ጣና ጫጫሴ፣ አቆላሌ፣ ሁሉ ነገሬ፣ አለባበሴ ሁሉ ያስታውቃልና በቡና የተካንኩኝ ነኝ እና የኔን ቡና እንዳቀምሳችሁ ፕሊዝ ሰብስክራይብ አድርጉ። እኔ እንጃ ይሄ ቪዲዮ በጣም ነው የረዘመብኝ። አይ ነው ለስንተኛ ጊዜ መሰላችሁ ሳወራ ስደልት ሳወራ ብቻ የሆነው ይሁን ብዬ አንዱን ድምጽ ፖስታለሁኝ ብዬ ነው። በድምጽ እሱንም ፎርስ ተደርጌ ነው እንጂ ብዙም ዝም ብዬ በነሽዳ ወይም በዘፈን ለቀው ነበር። ግን ደግሞ አውሪ ዝም ብለሽ አፍሽ ፍቺበት ተብዬ ነው እና እንደዛ ነው እላችኋለሁ። የኔ ፍራይዴ እንደዚህ እያለ ውሏል። ቡናዬን አፍልቼ አጠጥቻለሁ። መጠጣት የምፈልገው እኔም ጠጥቻለሁ። እናንተም አይታችኋል። እንደጠጣችሁት ቁጠሩት። ይሄን የመሰለ ሴርሞኒ ማየቱ ራሱ መጠጣት ነው፣ ከመጠጣት እኩል ነው እና እላችኋለሁ። የሳምንት ሰው ይበለን፣ የሳምንት ጁማ ይበለን። የሳምንት ጁማ በጁማ ሬዲ እንገናኛለን። የዛሬው ግን ቡና ነበረ። ቡና አፈላል ስለስራታችን ይሄን ይመስል ነበር። ኢንሻአላህ የሳምንት ሰው ይበለን። ሰብስክራይብ ላይክ ማድረግ እንዳትረሱ።